ዝም ብለህ መሸት ሲል የእግዚአብሔር እንግዳ ብለና እኔ አስገባለሁ። ባል መሳሪያ እኮ ነው። ተይ እንጂ ባል ና ዝም ብለህ አልኩህ። ሽልሽል ና ዝም ብለህ ና። እሺ ልና ተስማምቶ በሐሳቧ እሺ ላይን ያዝ ሲያደርግ ኳ ማን ነው? እኔ ነኝ። የእግዚአብሔር እንግዳ መሽቶብኝ ነው እና አሳድሩ ይባካችሁ። በዚህ በተወደደ ኑሮ ደግሞ የማን አባቱ ነው? አናሳድርም። እዛ የምታድርበትን ፈልግ። አባባ ተቃራኒ አይደል? አዎ ወይኔ እንግዳ ናግባ። አዎ ገባ። እሷ በጣም ብልሃተኛ ናት። ሽሮና ዶሮ ነው የሰራችው እራት። ከመሀል ላይ ያለውን ተውና ወደ እራት ቀረቡ። እሺ የዘንድሮ እንግዳ እኮ እናንተ እንደውም አይኔ ወጣ እኮ ነው። ከእኛ ጋር መኮራት መብላት ያምረዋል። አይ ማዘር ስታይሏ። እሺ ደግሞ ዶሮ ወጥ፣ ጭራሽ ዶሮ ወጥ ከእንደተኛ ጋር ልትበላ በላውል። ከበላህም ሽሮ ወጥ እዛ አቅርቤልሃለሁ። መደቡ ላይ ቁጭ ብለህ። እሺ እንግዳ ወይኔ ና ከእኛ ጋር ዶሮ ትበላለህ። ና ቅረብ። ቀረበ። አንተ ተመረቁ ብላ ደግሞ አጥንት ልትበላ ነው። ተመረቁ እየፈተፈትክ ብላ ደግሞ ከተስጋው ደግሞ ያምረዋል። እንግዳ እንካ ፈረሰኛ ከመቋደሻ ብላ እንዳትሳቀቅ ብላ። ወይኔ በረምብ አድርጎ በላ። ያው መሀል ላይ ጨዋታዎችም ምንም አሉ፣ ግን ነገሩን ለማሳጠር የመኝታ ሰዓት ደረሰ። ኩራዝ ነው ያው ታውቂያለሽ፣ ገጠር ከተወሰነ ሰዓት በኋላ ራሷ ትጠፋለች ባታያት። ልክ ነው። ያው ልክ መኝታ ሰዓት ላይ የዘንድሮ እንግዳ ደግሞ እናንተ እንደው ይሉምታ የለውም እኮ አልጋ ላይም እኮ ሊተኛ ይላል እኮ። ወይኔ ማዘር ታዲያው ለዛ ቆዳን ጥፌልሃለሁ መሬቱ ላይ ሄድ፣ እዛ ተኛ ሄድ። እንግዳ እና እኔ እነሳለሁ፣ አልጋው ላይ ተኛ። ወይኔ አልጋው ላይ ተኛልሽ እና ያው ሽቦ አልጋ ነው። አዎ ሽቦ አልጋ ደርሰሽባታል? ልክ ነው። ሽቦዋን አልጋ አዎ አዝምዬ እንደበለ እዛች ላይ ተኙ እና መብራቷ ከጠፋች በኋላ ኩራዟ ሴጤጥ ይላል አልቆ። እሺ ምን አይነት እንግዳ ነው የመጣብኝ እናንተ? አትነቅንቀኝ ብያለሁ። አዎ ይሄ ነቀንቀኛል እንደ ምን አይነት እንግዳ ነው የመጣብኝ? አትነቅንቀኝ ብያለሁ። አትነቅንቀኝ። ወይኔ አባባራቀሩ እንግዳ ዝም ብለህ ነቅንቅ። ከዛ በኋላ ወሽኔ ተወልጄ ወይኔ የእንግዳው ልጅ ነህ እንዴ? መረጭ እንግዳ አንቺን ዋው እንግዳ ዝም ብለህ ነቅንቅ። ዋው